ወራማን እንዴት ናችሁ? ሶ ቢትኮይን ማን ቢትኮይን ለምን እንጂ ጎልድ ሉክ አት ዲስ ሾርት። ባለፈው ምንድን ነው ያልኳችሁ? ዊክሊው ምንድን ነው ያልኳችሁ ካስታውሳችሁ? ዲስ ኢዝ ደ ቶፕ አይደለ? ፐብሊክሊ ምንድን ነው እዚህ ጋር ያደረኩት? ቆይ እሱን ቪዲዮ አስገባላችኋለሁ፣ ወይም ደግሞ የባለፈውን ቪዲዮ ገብታችሁ ተመልከቱት። ይሄ ነበር ቶፑ ስላችሁ የነበረው ባለፈው ካስታውሳችሁ። በዊክሊው ፔኔት ምክንያት ፐብሊክሊ አም ሾርት ብያለሁ አይደለ? ይሄ ነበር የዊክሊው ፔኔት። ሶ ኤግዛክትሊ እዛ ጋር ነው ሄዶ ሪጀክት ያደረገው። ሶ ፐብሊክሊ መጥቼ ምንድነው ይሄን የመጨረሻ የጎልድ ሙቭመንት ከዚህ በኋላ ኦፍ ኮርስ ታች ድረስ ሪትሬስ አድርገን ከዛ በኋላ ልንወጣ እንችላለን፣ ግን ይሄ ሎካል ቶፑ ነው ብዬ የባለፈው ሴል ዩር ጎልድ ኤንድ ባይ ቢትኮይን ብዬ የለቀቁት ቪዲዮ ላይ ገብታችሁ ማየት ትችላላችሁ። ዲስ ኢዝ ዘ ቶፕ አይ አም ሾርት ጎልድ ኤንድ ሎንግ ቢቲሲ ብዬ ነበረ እና እሱን ቴሲስ በደንብ ነው ትላንት ዲስትሪቢዩት ያደረገልኝ እና ይሄን እንደምታዩት ይሄን ኃይለኛ ማሲቭ የሆነ ሾርት ወስጃለሁ በጎልድ ላይ ትላንትና። ሉካቲት ማን እንዴት እንደሚያምር 1 to 8 የሆነ ፖዚሽን ነው። ምክንያቴን አስረዳችኋለሁ ለምን በደንብ እንደገባው። ቢቲሲንም ኃይለኛ ሎንግ ትላንት ገብቼው ነበር እና እስቲ ጎልድ ላይ ምክንያቴ ላስረዳችሁ ለምን ይሄን ትሬድ ትላንትና እንደወሰድኩት። ሶ አይ ሚን እዚህ ጋር ነበረ ፖዚሽኑ፣ አይ ቲንክ እዚህ ጋር ነበረ ትላንት ዋን ሃወር እቺ ሰፖርት ሬድ ላይኗ ላይ ነበረ የነበረው። ከዛ በኋላ ነው ኤክስቴንድ አድርጌው ፕራይስ ኮንቲኒዌሽን ስላሳየኝ የወረድኩት እንጂ። እሺ እስቲ ጋር ቴሲስን መጀመሪያ ቢልድ ላድርግላችሁ። ሶ ማይ ቴሲስ ቅድም እንደነገርኳችሁ ከዚህኛው ነው የሚጀምረው። ሶ ምንድነው ፕራይስ ይሄን ፔኔት ይሄ ፔኔት ይባላል። ዲስ ኢዝ ዋት ኮልድ ኤ ፔኔት ቡል ፔኔት ይባላል። ኦን ዘ ዊክሊ ፕራይስ ቀጣዩ ሙቭመንት ኢምፐልስ ቱ ኢምፐልስ ዘርጉና ከላስት ሎወር ሎ እስከ ላስት ሃዩ ድረስ ትዘረጉታላችሁ ትሬንድ ላይ ናችሁን። ሶ ቀጣዩ ፕራይስ የቱ ጋር ሞስት ፕሮባብሊ ቪዚት አድርጎ ቴስት እንደሚያደርግ ነው የሚያሳያችሁ። ኤግዛክትሊ ዛ ነው መቶ ሪጀክት ያደርገው እንደምታዩት ስለ ከዚህ በላይ ፐርፌክሽን አይ ሚን ኤክስፔክት ማድረግ የለባችሁም። እና አንድ እሱ ነው። ሁለት ፊቭ ኤክስቴንሽናችሁን ብታዩት ከላስት እቺ ነበረች አንድ ኢምፐልሲቭ ሙቭ። እኛ ከዚህ ነበር ዘርግተን ነበር ስናይ የነበረው፣ ግን ከዛ በኋላ ያገኘሁት ምንድነው ከዚህ መጥቶ ዲስ ኢዝ ዩር አንድ ኢምፐልስ ማለት ነው። ፊቭ ትሬንድ ቤዝድ ፊቭ የሚባል እንትን አለ። ኦል ታይም ውስጥ ስትገቡ ተጠቀሙት። አብዛኛው ጊዜ ፕራይስ የቱ ጋር ሪአክት እንደሚያደርግ ነው አብዛኛው ጊዜ የሚያሳየው እና ዊክሊ ቀጥታ እሱ እንደምታዩት ይሄም ሪጀክት ያደረገው የቀድሞ መስመር ላጥፋላችሁና ቀጥታ ያደረገው እዚህ ጋር ነው። ሶ ሁለቱ ኮንፍሉንሶች ነበር። በጣም ኃይለኛ ኮንፍሉንስ የሰጡኝ እነሱ ነበሩ። ስጠብቅ የነበረው ስትራክቸር ሺፍት ነው እንደ ትልቆቹ ታይም ፍሬሞች ላይ ማለት ነው። ሶ አንድ እሱ ጋር ሪጀክት አደረገ። እሺ ከዛ በኋላ ምን ሰጠን? ዋን አወር ወረድኩ። ከዛ በኋላ ፕራይስ ምን አደረገ? መጣ ይሄንን ሃይ ክሬት አደረገ አይደለ? ይሄንን ሃይ ክሬት ካደረገ በኋላ ምን አደረገ? ፕራይስ መጣ ወረደና ከዛ መልሶ ቴስት አደረገው። ቴስት አድርጎ ኤኒ 5 ሚኒት ሪጀክሽን ካየሁት ምን አደርጋለሁ አልኩ? ሾርት እዚህ ድረስ ይዘዋለሁ አልኩ። እዚህ ላይ ድረስ which means ላስት ሰፖርት ማለት ነው። ሰፖርቱ ድረስ ሾርት ይዘዋለሁ ብዬ ሾርቴን 5 ሚኒት እዚህ ምንድን ነው ደብል ቶፕ ከሰጠን በኋላ ኤኒ 5 ሚኒት ሎወር ሎስ ሪጀክሽን ማለት ያው ሃይር ላይ ከነበራችሁ ሎወር ሎ ክሬት ሲያደርግ ማለት ነው። ኤኒ ሎወር ሎ ክሬት ካደረገልኝ ሾርት ታች ድረስ ይዘዋለሁ። ከዛ ምን አደረኩ? ፖዚሽን ክሬት አደረኩ። የቱ ጋር ሎወር ሎ የሰጠን እዚህ ጋር ነበር። አይ ሚን እንደምታዩት ሎወር ሎ ክሬት ያደረገልን እዚህ ጋር ነበር የመጀመሪያው ሎወር ሎ የሰጠን። ከዛ በኋላ ግን እኔ እንደምታውቁት 200 ሞር ጠብቋል። እሱን እስከሚያከብርልኝ በደንብ ጠብቃለሁ። which means the red line ማለት 200 days moving average ይባላል። ሶ ትልቅ ሰፖርት ነው። አይ ሚን ታይም ፍሬሙ ከፍ ባለ ቁጥር ኃይለኛ ሰፖርት እየሆነ ነው የሚመጣው። ሶ እሱን ክራክ አደረገልኝ ከስትራክቸር ሺፍት በኋላ ክራክ አደረገና መልሶ ቴስት አደረገው። ዲስ ዋዝ ማይ ኢንትሪ ትላንትና ማለት ነው። እና ኢንትሪ እሱን ኢንተር አደረኩትና ኤክሴሌኔት አደረኩት ሎካል ቶፑ ድረስ እሱ ጋር አደረኩና ሎካል ቶፑ ድረስ። ሎካል ቶፕ ማለት እቺ ደብል ቶፕ ክሬት የተደረገበት ሎካል ቶፕ ማለት ኢቭን ብዙ ራሱ ኤክሴሌን አልጻፍኩትም፣ በጣም በቅርበት ነው እንትን ያደረኩትና ስለዚህ ዋን ሃወር እንመለስና ሶ ይሄን ኢንተር 5 ሚኒት ኤኒ ሎወር ሎ ከሰጠኝ እስከ ድረስ ይዘዋለሁ ነው ያልኩት። እስከ
ሎካል በታሙ ድረስ ማለት ነው። ዊች ሚንስ እነዚህ ዊክ እዛ ድረስ ይመጣል ብዬ ፕራይስ አስቤያለሁ። ለምን 200 ዋን ሀወር 200 ሙቪንግ አቨሬጅም እየጠጋ ነበር። ሶ ይህንን ትሬድ ኤክስኪዩት አደረጉት። ኒውዮርክ ድረስ ዲስትሪቢዩት አደረገ በደንብ አድርጎ። ሶ ምን ያደረኩት ቲፒን ኦኬ፣ ለምንድን ነው ይህን ቲፒን አላዘምኩት እስከ 200 ድረስ። ፕራይስ ትናንትና ካያችሁት በጣም አግሬሲቭ ነበር ካስታውሳችሁ። ሶ ምንድን ነው ከዛ 200ንም ክራክ እያደረገው ምናምን መውረድ ጀመረ። እንዴ ምናምን ይማ ያበደ ትሬድ ነው አልኩና ደግሞ የሁለት ሀወር 200 ድረስ ደግሞ እንደገና ሳብኩት ቲፒውን አይ ሚን ኤክስኪዩት እያደረኩት እንትን እያልኩት እየጨመርኩት ቲፒን እያወረድኩ በዚህ ሰዓት ላይ ኦፍ ኮርስ ቲፒን ምንድን ነው ኤስኤልን እየሳብኩ ከኢቨን ብሬክም አለፊ 50% ምናምን እያወረድኩት ነበር። ግን ትናንት ፕራይስ ወዝ በጣም አግሬሲቭ ካያችሁት በጣም አግሬሲቭ ነበር ትናንት አወራረዱ እና ሶ ደብል ቶፕ እዚህ ጋር ክሬት አደረገ አይደለ? እንደምታዩት ደብል ቶፕ በእኛ በሞመንተም ትሬዲንግ ኮንሰፕት ወይም በፓተርን ትሬድ ለሚያደርጉ ሰዎች ደብል ቶፕ ማለት ዲስ ኢዝ ዩር ደብል ቶፕ ፕራይስ አዲስ ሃይ ክሬት ማድረግ ሳይችል ሲቀር ደብል ቶፕ ክሬት ሲያደርግ ማለት ነው። ዊች ሚንስ ይሄ ኤም ይባላል። ኤም ሶ ምንድነው ይሄኛው ደብል ቶፕ ነው ክሬት ያደረገው እንደምታዩት። ደብል ቶፕ ማለት ከዚህ አሁን ይሄ በኤም ፓተርን ኮንሰፕት ይሄ ሜጀር ሙቫችሁ ውስጥ ወስዱ ከዚህ ከትምህርት ውስጥ ከኔክ ላይን ውስጥ ከጫፍ ኤም ጫፍ ድረስ ተወስዱና በታች ድረስ ዘረጉት እዛ ድረስ ነው ፕራይስ የሚመጣው ነው ኮንሰፕቱ። ስለዚህ ይሄ ኤም ነው። አሁን በዚህ ኮንሰፕት ዲስ ኢዝ ኤም ማለት ማለት ደብል ቶፕ ገብታችኋል? ደብል ቶፕ ሶ ይሄ ፕራይስ ኦኬ ከሄደ ይሄንን ኔክ ላይን ከሰበረው ታችኛውን ሰፖርት ከሰበረው የት ድረስ ነው የሚሄደው? ኤግዛክትሊ ከኔክ ላይኑ እስከ ጫፍ ድረስ ታደርጉትና ሜጀር ትሬን ላይናችሁን እዛ ድረስ ነው ቀጥታ የሚሄደው ብሎ ነው ፕራይስ የሚያስቀምጠው ማለት ነው። ሶ ኤግዛክትሊ የት ነው የመጣው? ይሄው እንደምታዩት ኢንች ፐርፌክት ማለት ነው። እና ቲፒኤን እስከ 200 እስከ 2 ሃወር 200 ድረስ አደረኩትና ቲፒኤን ኤግዛክትሊ ይሄንን ትሬድ 1 to 7 ምናምን ነገር 1 to 7 ወይ 7.5 አይነት ነገር ትሬድ ወሰርኩ ማለት ነው። እና ቤስት ትሬድ ነበር። ግን የጀመረው አሁን ማሰብ ያለባችሁ በስካልፕ ኮንሰፕት አይደለም ማሰብ ያለባችሁ። ራሱ የጀመረው ቴሲሱ ራሱ ቢልድ የተደረገው ዊክሊ ነው። በዊክሊ ነው ኮንሰፕቱ ራሱ የጀመረው ማለት ነው። ሶ ዊክሊ እዛ ጋ ያችን ኢምፐልሲቭ ሪጀክሽን ስናገኝ ነው ስትራክቸር ሺፍት ጠብቀን ኤክስኪዩት ያደረግ ነው። ከዛ በኋላ ግን ቲፒያችንን ስበን እንደ አስፈላጊነቱ ኃይለኛ አግሬሲቭ የሆነ ሙቭመንት ስናገኝ ፐርፌክት ምንድነው ስናይፐር ኤግዚት ማድረግ እንችላለን ቤዝድ ኦን ዳት ማለት ነው። ሶ ምንድነው አሁን ቀጣይ ኤክስፔክት ማድረገው ለጎልድ ይሄን ቲፒ ነክቶ ወጣው ማታ ቲፒ ነክቶ አስወጣኝ። በጣም የሚገርም ትሬድ ነበር። አሪፍ ነበር የተሰራውም አሪፍ ነበር። ቀጣይ ምንድነው አሁን ኤክስፔክት ማድረገው ለጎልድ ኤክስፔክት ማድረገው አሁን እዚህ ጋር 2 ሃወር 200 ላይ ሰፖርት አድርጎ እየሞከረ ነው ለመውጣት ባንስ ለማድረግ 4 ሃወር እስቲ ምንድነው እያደረገ 4 ሃወሩም ከ200 በጣም ርቋል። አይ ቲንክ ዴር ዊል ቢ ትንሽ የሪትሬስመንት ሊኖር ይችላል። እዚህ ጋር ቾፕ አድርገን ትንሽ የሪትሬስመንት ልናይ እንችላለን። ፊት ብዘረጉ ፕራይስ ዳምፕ ስላደረገ ስትራክቸር ሺፍት ሰጥቶናል። እዚህ ጋር እንደምታዩት ብሬክ ኦፍ ስትራክቸር ክሬት አድርጎልናል። ከዛ በኋላ ከብሬክ ኦፍ ስትራክቸር በኋላ ዲስትሪቢዩሽን አይተን ከዛ ሪትሬስ ነው አብዛኛው ጊዜ የምናየው። ስለዚህ የቢት ኦፍ ሪትሬስመንት እዚህ ጋር ሊሰጠን ይችላል። ፊት ብዘረጉ እስከ 0.5 ድረስ ምናምን አይ ሚን ኢት ማይት ኮንቲኒው እዚህ ዞን ድረስ። ከዛ በኋላ ግን ለጎልድ ኤክስፔክት ማድረገው እንዳልኳችሁ ዊክሊው እና ዴይሊው አርኤስአይ ሪሴት ማድረግ ስላለበት ፕራይስ በጣም ስለተገዛ የግዢና የሽያጭን ደግሞ ባላንስ ማድረግ ስላለባቸው ሪትሬስመንት እስከ 3700 ሬንጅ ድረስ ምናምን ኮሬክሽን ፎር ዘ ኔክስት ዊክ 2 ዊክ ምናምን ልናይ እንችላለን። አግሬሲቭ ሆኖ ወደታች እንቅስቃሴዎች ማለት ነው። ግን ይሄ የቢት ኦፍ ሪትሬስመንት እዚህ ዛሬ ነገ ምናምን ሊሰጠን ይችላል። ይሄ ቫሊድ ነው። እንደዚህ ቢሆን ላይክ ገዢዎቹን ትራፕ ለማድረግ ብዙ ሰው ይወጣል ብሎ ትራፕ ለማድረግ ያንን ፕራይስ ሊሰጡን ይችላሉ። ግን ያው ስትራክቸር ሺፍት ኃይለኛ ስትራክቸር ሺፍት ፈጥሯል እና ፕራይስ ከዚህ በኋላ ጎልድን ዝም ብሎ ኦል ታይም ይገባል ብላችሁ አታስቡ። አይ ሚን ዊክሊ ኮሬክት ማድረግ አለበት እንዳልኳችሁ ነው። ይሄ ዊክሊ ፊት ብዘረጉ እዚህ ድረስ ቢያንስ ኮሬክት የማድረግ ቻንስ አለው። which means 3700 3800 ሬንጅ እዚህ ሬንጅ ውስጥ ዊክሊ ስለሆነ ማሰብ ያለባችሁ 1 ወር 2 ወር ሊፈጅበት ይችላል እነዚህ ነገሮች እና ሳይድዌይስ ቡሊሽ ነው ደግሞ እንደዛም ቢሆን ቡሊሽ ነው። ቀጥታው እንደገና ኦል ታይም ይሰብራል ብላችሁ ማሰብ የለባችሁ። ሪትሬስመንቱ ጤናማ ነው እና ጎልድ ላይ የወሰድኩትን ትሬድ እሱን ይመስላል። ቢትኮይን ላይም የዚህን ሪቨርስ ደግሞ የታለ ቢትኮይን
ሶ ቢትኮይን ደግሞ እዚህ ጋር ምንድን ነው ያደረገው? ቢትኮይን ጎልድ እንደዛ ዳምፕ ሲያደርግ ቢቲሲ ደግሞ ኃይለኛ ፓምፕ ነው ሲያደርግ የነበረው እዚህ ጋር እንደምታዩት። ሶ ለምንድን ነው ኢን ሪቨርስ የሄዱት ብላችሁ አሁን እዚህ ጋር ቼክ ብታደርጉ ዊክሊ ላይ ነው የሚመጣው። ኢት ኦል ካምስ ቱ ዲስ ዊክሊ ካንድል ክሎዝ። የባለፈው ቪዲዮ ላይ ያሳያችሁ ላይ ምንድን ነው እዚህ ጋር የተፈጠረው? ከዚህ በታች ካንድል አልዘጋም። ይህንን ኮንሽስሊ ተከታተሉት ብዬ ባለፈው ስላቸው የነበረው ይህን ነበር። ሶ እችኛዋ ካንድል ከዚህ በታች ዊክሊ ካንድል ሊዘጋ አልቻለም። ታይቷላ። ሶ ከዚህ በታች ባለመዝጋቱ ምክንያት ትናንትና ምንድነው ስጠብቅ የነበረው? እሁድ ዕለት እንትን ሰጠን፣ ምንድን ነው ስትራክቸር ሺፍት ሰጠን። እዚህ ጋር እንደምታዩት ስትራክቸር ሺፍት የቱ ጋር የሰጠን? 1 ሃወር ስትራክቸር ሺፍት ሰጠን እዚህ ጋር እንደምታዩት። ሶ ከዚህ በኋላ ምንድነው የተፈጠረው? ከዚህ ስትራክቸር ሺፍት በኋላ ከዚህኛው ስትራክቸር ሺፍት በኋላ ሪትሬስ አደረገ። እስቲ አርፈህ ቁጭ በል። እኔ ሀሳቤ ተወስዶ ይወሰዳል። ሀሳቤ ይዛል አሁንት በቃ አርፈህ ተቀምጥ። እኔ ከታረጉ ከዛ እዚህ ጋር እንደምታዩት ከስትራክቸር ሺፍቱ በኋላ ምንድነው የሰጠው? ከሪትሬስ አደረገ እዚህ ዞን ድረስ ይሄኛው ቦክስ ድረስ ሪትሬስ አደረገ። ከዛ በኋላ ግን ፓምፕ ሰጠንና ትናንትና ኒውዮርክ ላይ ምንድነው ለንደን ላይ ምን ሲያደርግ ነበር? እዚህ ውስጥ ቾፕ ሲያደርግ ነበር። ሶ ይሄንን ከዚህ ላጥፋውና ቆይ ከነዚህ ስር ምንድነው ይሄ አይደለ? እቺ ላይ ናረች ሪስፔክት ስትደረግ የነበረው እቺኛው ዊክ። ሶ ከዚህ በታች ቢዘጋ ከአንድ ቢዘጋ ከዚህ በታች ቤሪሽን ነው ነበር ከዚህኛው ሳይድ በታች ቢዘጋ። ስለዚህ 3 ሚኒት ትራንስ ተጠብቀ የነበረው ኤኒ ስትራክቸር ሺፍት ቱ ዘ አፕሳይድ አይ ዊል ሎንግ ኢት። ለምን ቴሲሱ ራሱ ምንድነው የሚባለው ቡሊሽ ነበር። ሶ 3 ሚኒት ተጠብቀው ነው ፕላስ አሁን 1 ሃወር እዚህ ጋር ስታዩት 1 ሃወር ላይ ምን መሰለች ያለው እዚህ ጋር አሁን አርኤስአይ ዳይቨርጀንስ የሚባል አለ። ሶ ኖርማሉ አርኤስአይ አለ የሱ ዳይቨርጀንሱ አሁን የቱ ጋርና ቡሊሽ እና ቤሪሽ ዳይቨርጀንስ እንዳለ ማለት ያሳያችኋል። ላይክ ፕራይስ ቻርት ላይ ማታያችሁን አንዳንድ ነገሮች ያሳያችኋል። ሶ እዚህ ጋር ምንድነው ሲያሳየን የነበረው ፕራይስ እዚህ ጋር መጣ በተማ አደረገ መጣና እንደገና እዚህ ጋር በተማ አደረገ። ሶ የዚህን ሁለቱን ብታዩት እዚህ ጋር አርኤስአይቹ ላይ እኩል ነበር ደብል በአምስት ነው ክሬት ያደረገው። እዚህ ጋር እኩል ደብል በተም ነበር ክሬት ማድረግ የነበረበት ግን አልቻለም። አርኤስአይው ሪሴት አድርጎ ጨርሷል። ስለዚህ ይሄም ማለት ነው በዳይቨርጀንስ ኮንሰፕት ፕራይስ ምንድነው እያላችሁ ያለው አይ ዊል ቴክ ዲስ ሃይ፣ ይሄን ቀድሜ ይሄን ሃይ ቴክ አደርጋለሁ ይሄንን ሎ ከመውሰዴ በፊት ነው እያለ ያለው which means ይሄንን ሃይ ቀድሜ ወስደዋለሁ፣ ይሄንን ሃይ ቀድሜ ወስደዋለሁ፣ ይሄንን ሎ ከመውሰዴ በፊት ነው እያለ ያለው። ስለዚህ ፕራይስ ያከብራል። አብዛኛው ጊዜ ዳይቨርጀንሶች ይነግራቸዋል የትኛው ሪስፔክቲብል ዞኖች እንደሆኑና ሶ ምንድነው እንዳልኳችሁ ስትራክቸር ሺፍት እዚህ ውስጥ ነው ስጠብቀ የነበረው። ኢንቦክስን መልሳትና ኤኒ ዛ ዞን ውስጥ ከገባ በኋላ ስትራክቸር ሺፍት ከሰጠኝ አይ ዊል ሎንግ ኢት ነው እያልኳቸው የነበረው። ሰው እቺ ነበረች ላይ ነው ሪስፔክታብል ላይ ነው። ፕራይስ ምን አደረገ? ሶ እዛ ውስጥ እንመለስና ነው ኤኒ 3 ሚኒት ሃይ ክሬት ካረገልን በቤሪሽ የነበረው ሞመንተም ሺፍት እንደሚያደርግ ገብቶኛል በዋን ሃወሩ ምክንያት ማለት ነው። ሶ እዚህ ጋር ስትራክቸር ሺፍት የታለ እዚህ ጋር ስትራክቸር ሺፍት ሰጠን። ዘን ምን አደረገ? 200ን ክራክ አደረገው። አወር ሬዚስታንስ 200 ነበረ። 200 ሙቪንግ አቨሬጁን ብሬክ አደረገው ማለት ነው እዚህ ጋር እንደምታዩት። ሶ ብሬክ ሲያደርገው ኢንትሪ ሞዴልን ሰጠኝ ማለት ነው። እዚህ ጋር ብሬክ ሲያደርገው ገባው። ኤስኤልኤም ምንድነው ሎካል በተሙ ላይ ያደርገዋለሁ ማለት ነው እዚህ ጋር። ሶ 1 ሃወር ላይ ትሄዱና ያንን ሃይ ወስደዋለሁ ስላለ ምንድነው የምታደርጉት? የሱን ሃይ ቲፒ ታደርጉታላችሁ ማለት ነው። ይሄን ዞን ቲፒ ታደርጉታላችሁ እንደምታዩት 1238 ሪስክ ሪዋርድ ያለው ትሬድ ሰጠን ማለት ነው። ሶ በሚገርም ሁኔታ ነው ቢዩቲፉል በሆነ መንገድ ኒውዮርክ ላይ ዲስትሪቢዩት አደረጉት። ጎልድ ትናንት ልክ እንደዛ ዳምፕ ሲያደርግ ቢትኮይን ደግሞ በዛ ልክ ፓምፕ እያደረገ ነበር እና ይህንን ስትራክቸር ጠብቃችሁት ይህንን የመሰለ የሚያምር ትሬድ ይዘው ነበር። አይሚን ግን በቃ ቲፒን ያስቀመጥኩት እዛ ጋር ስለነበረ ትቼዋለሁ። ሶ አሪፍ ሎንግ ሰጠማ ነው። አሁንም ቢትኮይን ላይ ኤክስፔክት የማደርገው ምንድን ነው ከዚህ በታች ያው እዚህ ጋር እንደምታዩት እንግዲህ ኒውዮርክ ሊደር ስለሆነ ነው አይ ቲንክ ዊክ አድርገዋቸዋል እንዳለ ከዚህ ስር የነበሩትን ኤስኤሎች። አሁንም ከዚህ ስር በታች ኤኒ ካንድል የምንዘጋ ቢሆን ከሆነ ኮንቲኒዌሽን ነው። ቢቲሲ በጣም በሚገርም ሁኔታ ነው ዳምፕ የሚያደርገው። ሰው እሱን ኤክስፔክት ማድረግ ላይክ እሱ እንዲሰጠን አንፈልግም፣ ፓምፕ ያርግ። ሶ ዲስ ዋዝ ዘ ትሬድ ዳት አይ ቲንክ ትናንትና 2 ጸዴ ትሬዶች የወሰድኩት
እና በእናንተ ሞዴል በእናንተ ትሬድ በምታደርጉበት ስትራቴጂ ሞዴል እነዚህን ሳይኖች አይታችሁ ነበር ወይስ? እስቲ ያያችሁትን ነገር እንዳለ ኮመንት አድርጉኝ። ያ ይመቻችሁ። ላይክ፣ ኮመንት፣ ሰብስክራይብ፣ ሼር አድርጉ። የሚጨመርላችሁ ነገሮች ደግሞ ካሉ ኮመንት ላይ አሳውቁኝ። ላይክ ኤኒ ትሬዲንግ ኮንሰፕት ወይም ደግሞ ክሪፕቶ ላይ ምናምን ፎከስ የሚያደርግ ኤኒ የምፈልጓቸው ሌሎች የሚጨመሩ ነገሮች የሚቀነሱ ነገሮች ካሉ ሌሚ ነው ኢን ኮመንትስ። ይመቻችሁ።